Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. የኢትዮጵያ ብሔራዊ ባንክ በሰሞኑ ባወጣው ሪፖርት መሰረት የኢትዮጵያ የፋይናንሻል አሰራር በአጠቃላዩ የተረጋጋ እንደሆነና የካፒታል መብቃት፣ የገንዘብ እንቅስቃሴና ትርፋማነት ከኑሮ ውድነቱ ጋር መመጣጠኑ ጠንካራ የሆነ የፊስካል ውጤት እንዲያመጣ ማድረጉን ተናግረዋል። የተለያዩ ሁኔታዎች ላይ በታየው መሰረትም የሚመጡ ድንገተኛ የሆኑ የፋይናንሻል ስጋቶችን መቋቋም እንደሚችልም ተናግረዋል። በአጠቃላይ አፈጻጸሙ የተረጋጋ ቢሆንም በየባንኩ ያሉ ክፍተቶች ግን እንዲሸፈኑ መደረጋቸው መሆኑን አሳውቀዋል። Caffeinated podcast. በዚህ ሳምንት ኢትዮጵያ ውስጥ ያሉ 16 ባንኮች ድንገተኛ የሆኑ የገንዘብ እንቅስቃሴ ስጋቶች ፈተና ያላለፉ ሲሆን ይህ ከባንኮቹ ብዙ መጠን ያለው ወጪ ገንዘብ ማጠርና የእንቅስቃሴ የሚሆን ገንዘብ እጥረት እንደሆነ ያሳወቁ ሲሆን ባንኮቹም ያላቸው ገንዘብ እንቅስቃሴ ማኔጅመንት እንዲሁም የድጋፍ እቅድ በማውጣት ራሳቸውን ማጠናከር እንዳለባቸው አሳውቀዋል። ሴክተሩን ከሚያስፈልገው ዝቅተኛ የሆነውን ገንዘብ የያዘ መሆኑን ተናግረዋል። ይህ የሚያሳየውም አጠቃላይ የአገሪቱ የፋይናንስ መረጋጋትና የባንኮች አሰራር አለመጣጣም ሲሆን ይህን ለማሻሻልም የፊንቴክ ድርጅቶች እድል በመፍጠር አስፈላጊ የሆነ የገንዘብ እንቅስቃሴና ቀለል ያለ የክፍያ መንገድ እንዲኖር ማድረግ እንደሚቻል ተናግረዋል። Caffeinated podcast. የኢትዮጵያ ዲጂታል ፋይናንስ ስርዓተ ምህዳር በፍጥነት እያደገ ሲሆን አጠቃላይ የገንዘብ እንቅስቃሴም በአመት 18.5 ቢሊዮን ብር እንደሚደርስ ይታመናል። ይህ እድገት የተፋጠነውም የሞባይል ገንዘብ መለመድ፣ የደንበኞች የዲጂታል ክፍያ ማድረግና የጥሬ ገንዘብ ዝውውር መቀነስ ናቸው። ይህ የሚያሳየውም ኢትዮጵያ እየሄደች ያለችው የዲጂታል ፋይናንስ ቅድሚያ በሚሰጥ መንገድ ሲሆን ፊንቴክ እና ለፋይናንሻል እድሎች ቅልጥፍና እንዲሁም ፈጠራ ማዕከል ወደ መሆን እያመራች መሆኑን ነው። Caffeinated podcast. በዚህ ሳምንት ዩኤንዲፒ ባሳወቀው መሰረት የኢትዮጵያ የተጣራ የውጭ እሴት እጦት ከ498.9 ቢሊዮን ብር ወደ 194.7 ቢሊዮን ብር እንደጠበበ ተናግረዋል። ይህ የሚሆነው የጠነከረ የውጭ ንግድ እና የውጭ ምንዛሪ አማካኝነት ሲሆን ይህም የ3.5 ወራት ከውጭ የሚገቡ እቃዎችን መሸፈን የሚያስችል መሆኑን ተናግረዋል። ከዚህ ውጭ ያለው የውጭ ምንዛሪ ህጋዊ በሆነና ባልሆነው መሀል ያለው ልዩነት አሁንም ክፍተት እንደፈጠረ መሄዱን ተናግረዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ ጨረታዎች እንዲሁም በተለያዩ የህግ ለውጦች ጣልቃ በመግባቱ የፊስካል ዓመቱ እንቅስቃሴ የተሻለ እንዲሆን ማድረጉን ተናግረዋል። ይህ የሚያመለክተውም የኢትዮጵያ የውጭ እንቅስቃሴ ተረጋጋ ቢሆንም ከውጭ ምንዛሪ እጥረትና አሰራር ችግሮች ለፊንቴክ እድል እንደሚፈጥሩ፣ ይህም ከአገር የሚደረጉ ክፍያዎችን እንዲሁም የፋይናንሻል ጥንካሬ እንደሚፈጥር ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸርን ሰንብት። Caffeinated. Caffeinated. Caffeinated podcast. We're wide awake today.